አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የጁማ ልዩ ኸበር የተካተተበት የህዳር 5 2018 ዓመተ ልደት ሚንበር ኸበር ጀመረ ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ በጂንካ የተከሰተውን የሄሞራጂክ ፊቨር ሪፖርቶችን በቅርበት እየተከታተለ እንደሚገኝ አፍሪካ ሲዲሲ አስታወቀ የምርኩዝ 32ኛ መድረክ የፊታችን እሁድ በሚሊኒየም አዳራሽ ሊከናወን ነው። ዓለም አቀፍ ደቡብ አፍሪካ ከ150 በላይ ለሚሆኑ ፍልስጤማውያን ስደተኞች ጥገኝነት ፈቀደች የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የምርኩዝ 32ኛ መድረክ የፊታችን እሁድ በሚሊኒየም አዳራሽ ሊከናወን ነው። የምርኩዝ መድረክ 32ኛ መድረኩን ምርኩዝ ፕላስ በሚል በአዲስ አበባ በሚሊኒየም አዳራሽ እንደሚያከናውን የሚንበር መልቲሚዲያ ፕሮዳክሽን ዋና ስራ አስፈጻሚ አቶ አዩብ አደም ተናግረዋል። የሚንበር ቲቪ 5ኛ ዓመት አከባበር አካል ለሆነውና የፊታችን እሁድ ህዳር 7 2018 ዓመተ ልደት ለሚቀርበው መሰናዶ በአሁኑ ሰዓት ዝግጅት መጠናቀቁን ገልጸዋል። 32ኛ መድረካችን በአላህ ፈቃድ የፊታችን እሁድ ህዳር 7 ለኢትዮጵያውያን አቆጣጠር ማለት ነው በታላቁ ሚሊኒየም አዳራሽ ከጠዋቱ 3 ሰዓት ጀምሮ እስከ 8 ሰዓት በሚቆይ ኢቨንት የሚከናወን ነው የሚሆነው። በዚህ ዙር 32ኛ መድረካችንን ምርኩዝ ፕላስ የሚል ስያሜ ሰጥተነዋል። ከዚህ ቀደም ከተከናወኑ ሁለት መድረኮች ሁሉንም መሰናዶ በአዲስ አበባ ከተማ ለታዳሚያን ሲያደርስ የቆየው የምርኩዝ መድረክ 5ኛ ዓመቱን የሚያከብረው ሚንበር ቲቪ የተዋወቀበት በመሆኑ የአሁኑ መድረክ ቀጥተኛ ተዛማጅነት እንዳለው ማስታውሰዋል። የሚንበር ቲቪን ብስራት አናውንስ ያደረግንበት ወይም ሚንበር ቲቪ ለህዝብ አናውንስ የተደረገበት መድረክ ነው። የከውኑ ሞገስ በአምባሳደር ቲያትር አዳራሽ ይከናወን በነበረ ጊዜ እዛ መድረክ ላይ የምርኩዝ መድረክ ላይ ነው ሚንበር ቲቪ የመጀመሪያውን ፍሪኩዌንሲውን አናውንስ አድርጎ እንኳን ደስ ያላችሁ ሚንበር ቲቪ እውን ሆኗል ብለን ለህዝብ ያስተዋወቅንበት። ስለዚህ 5 ዓመት ከሞላው በኋላ ደግሞ እንደገና ተመልሰን መተን ይሄው የዛሬ 5 ዓመት ላውንች ያደረግነው ጣቢያችሁ እዚህ ላይ ደርሷልና ስለተከታተላችሁ ቴንኪዩ የምንልበት መድረክ እንደሚሆን ይጠበቃል። ይሄ መድረክ በመድረኩ ላይ የተለያዩ መሰናዶዎች እንደሚኖሩ የጠቆሙት ዋና ስራ አስፈጻሚው መግቢያዎችን በተዘጋጁት ባንኮች ማግኘት እንደሚቻል ተናግረዋል። በኦንላይን በሂጅራ ባንክ ቆርጠው መጠቀም መገልገል ይችላሉ። በእለቱ የተሰጣቸውን ቴክስት ይዘው ይመጣሉ። በር ላይ የሚያስተናግዷቸው ኻዲሞች አስተናጋጆች አሉ። በእነሱ አስተናጋጅነት አማካኝነት ወደ ውስጥ ገብተው ፕሮግራሙን ይታደማሉ። ሌላኛው አማራጭ ደግሞ የዳሸን ባንክ አማራጭ ነው። ዳሸን ባንክ በቅርንጫፎቹ እንደዚሁም ደግሞ በዳሸን ሱፐር አፕ በዲጂታል መቁረጥ ይችላሉ። ዲጂታል አማራጭ አለው። ስለዚህ ገብተው ሱፐር አፑ ላይ ምርኩዝ 32 ምርኩዝ ፕላስ 32 የሚል አለ። እሱን ክሊክ አድርገው የሚፈልጉትን ያክል ትኬት ቆርጠው መስተናገድ ይችላሉ። አቶ አዩብ አደም አያይዘውን በጣቢያው የ5 ዓመት ጉዞ አብረው ለነበሩ ተመልካቾች እንዲሁም በክብረ በዓሉ ላይ የተለያዩ አስተዋጽኦ ነበራቸው ላሏቸው አካላት ምስጋና አቅርበዋል። የሚንበር 5ኛ ዓመት ክብረ በዓል ሲከበር ደግሞ በተለያዩ ኢቨንቶች ነው እያከናወን ነው የምንገኘው። ላውንች ካደረግንበት ከሲምፖዚየም አዘጋጅተን ከዛ ከቤተሰቦቻችን ጋር ተመሰጋግነን እንደዚሁም አጋር ከሆኑ ተቋማት ጋር እንደዚሁም የቴንኪው ሴሬሞኒ አዘጋጅተን አሳልፈናል። እንግዲህ የፓናል ዲስከሽን በምናዘጋጅበት ጊዜ ደግሞ ምሁራዊ አበርክቶ የነበራቸው እንደዚሁም ስሜታቸውን ያጋሩንና ሀሳባቸውን ያካፍሉን በእለቱ ተገኝተው በርቱ ጠንክሩ ከናንተ ጋር ነን ብለው ያበረቱንን ቤተሰቦቻችንንም እንደዚሁ እጅግ አድርጌ ማመስገን ፈልጋለሁ። አብሮነታችን እንዳይቋረጥ አደራ ለማለት እንወዳለን። ጉዞው ተጀመረ እንጂ አልተቋጨም። ዛሬ ሁሉም ነገር መልካም ሊመስል ቢችልም ነገ ከነገ ወዲያ የሚመጡ ነገሮች አይታወቁምና ሁሌም ከጎን አብሮ መሆን ምን ጎደላችሁ፣ ምን አነሳችሁ፣ የቱ ጋር ናችሁ፣ ምን እናግዝ ብሎ ሁሌም መጠያየቅ አስፈላጊ የሆነ ተግባር ነውና እዚህ ላይ እንዲበረቱልን አደራ ለማለት እንወዳለን። በአጠቃላይ ዕለተ እሁድ የሚከናወነውን የምርኩዝ መድረክ ደግሞ ሲታደሙ ከዚህም በላይ በግልጽ በይፋ በፊት ለፊት የምናመሰግናቸው ይሆናል። ዕለተ እሁድ በሚሊኒየም አዳራሽ ህዳር 7 ማለት ነው። ሁላችሁም እንዳትቀሩ ተጋብዛችኋል ለማለት እወዳለሁ። አመሰግናለሁ። በጂንካ የተከሰተውን የሄሞራጂክ ፊቨር ሪፖርቶችን በቅርበት እየተከታተለ እንደሚገኝ አፍሪካ ሲዲሲ አስታወቀ። የአፍሪካ በሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ በደቡብ ኢትዮጵያ ክልል
ጂንካ ከተማ የተከሰተውን የሄሞራጂክ ፊቨር ሪፖርቶችን በቅርበት እየተከታተለ መሆኑን ባወጣው መግለጫ አስታውቋል። ማዕከሉ በድረገጹ ባወጣው መግለጫ እንደገለጸው የኢትዮጵያ ጤና ሚኒስቴር የሄሞራጂክ ፊቨር መከሰቱን ሪፖርት ማድረጉን ተከትሎ ዋና ዳይሬክተሩ ዶክተር ጃን ካሴያ ከኢፌዴሪ ጤና ሚኒስቴር ዶክተር መቅደስ ዳባ ጋር በስልክ ውይይት አድርገዋል። በተጨማሪም በአፍሪካ ሲዲሲ ሳምንታዊ የጤና ድንገተኛ አደጋዎች ጋዜጣዊ መግለጫ ወቅት ዶክተር ጃን ካሴያ በኢትዮጵያ የተከሰተውን ጉዳይ በማንሳት በበሽታው ምላሽ ዝግጁነት ዙሪያ ለአባል ሀገሮች ገለጻ አድርገዋል። ከዚህ ጎን ለጎን የቴክኒክ ድጋፍ እየሰጠ መሆኑን በመግለጽ ከኢትዮጵያ መንግስትና አጋሮቹ ጋር መስራቱን እንደሚቀጥል ጠቁመዋል። ተጨማሪ መረጃ ሲገኝና የላቦራቶሪ ውጤቶች ሲረጋገጡ ወቅታዊ መረጃዎችን ከመስጠት ባሻገር አስፈላጊ ከሆነ ተጨማሪ ድጋፍ እንደሚሰጥ ማረጋገጫ ሰጥቷል። ትናንት ሐሙስ በተመሳሳይ የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም በኢትዮጵያ የሄሞራጂክ ፊቨር ወደ ተከሰተባቸው ከተሞች ፈጣን ምላሽ ለመስጠት በሚደረገው ጥረት የሚመሩት ድርጅት ከጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ጋር በአንድነት እየሰራ መሆኑን ገልጸዋል። የዓለም ጤና ድርጅት ከባለሙያዎች በተጨማሪ መድኃኒቶችና ሌሎች ቁሳቁሶች መላኩን የገለጹት ዳይሬክተሩ ከአስቸኳይ ጊዜ እርዳታ ፈንድ 300,000 የአሜሪካን ዶላር ፈቅጃለሁ ብለዋል። የዓለም ጤና ድርጅት በኢትዮጵያና በደቡብ ሱዳን የሚገኙ ቢሮዎች ድንበር ተሻጋሪ ስርጭትን ለመከላከል በትብብር እየሰራ መሆኑን በመጠቆም አስፈላጊ ሆኖ ሲገኝ ድጋፉን ለማስፋት ዝግጁ እንደሆነም አመልክተዋል። የጤና ሚኒስቴር ዛሬ ረቡዕ ህዳር 3 2018 ባወጣው መግለጫ እንዳሳወቀው እስካሁን ድረስ 8 ሰዎች በበሽታው ተጠርጥረዋል። ህብረተሰቡና የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ የመከላከያ ጥንቃቄዎችን ተግባራዊ እንዲያደርጉ አሳስበዋል። ከሚኒስቴሩ ይፋዊ መረጃ በኋላ የጂንካ አጠቃላይ ሆስፒታል ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ሕክምና ሲሰጡ የነበሩ ዶክተር እና ነርስን ጨምሮ 6 ሰዎች መሞታቸውን መናገራቸው በመገናኛ ብዙሃን ተዘግቧል። ወደ ሀገራዊ ምክክር ጉባኤው ምዕራፍ ለመሸጋገር የሚያስችሉ ተግባራትን እያከናወነ መሆኑን ኮሚሽኑ አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ ሀገራዊ ምክክር ጉባኤው ምዕራፍ ለመሸጋገር የሚያስችሉ ተግባራትን እያከናወነ መሆኑን ያስታወቀው በኮሚሽነሩ ፕሮፌሰር መስፍን አራያ በኩል ነው። ኮሚሽነሩ ይህን የተናገሩት የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ ፖለቲካ ፓርቲዎች የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሀሳብ ከፖለቲካ ፓርቲዎች ጋር በአዳማ ከተማ በተወያየበት ወቅት ነው። ኮሚሽኑ በእስካሁኑ ሂደት የፖለቲካ ፓርቲዎችን ተሳትፎ ለማረጋገጥ ከፖለቲካ ፓርቲዎች ጋር በቅርበት ሲሰራ መቆየቱን ያስታወሱት ዋና ኮሚሽነሩ በሀገራችን እየተንቀሳቀሱ ካሉ የፖለቲካ ፓርቲዎች መካከል ከ80 በመቶ በላይ የሚሆኑት በምክክር ሂደቱ እየተሳተፉ ነው ብለዋል። በምክክር ሂደት በተለያዩ ምክንያቶች ያልተሳተፉ የፖለቲካ ኃይሎችን ለማሳተፍ ኮሚሽኑ በራሱ መንገድ ጥረት እያደረገ መሆኑንም አመላክተዋል። በቀጣይ ጊዜያት በሀገር አቀፍ ደረጃ የሚከናወኑትን ሀገራዊ ምርጫና የሀገራዊ ምክክር ጉባኤ አጣጥሞ መጓዝ ያስፈልጋል ያሉት ዋና ኮሚሽነሩ ይህን ለማከናወን የፖለቲካ ፓርቲዎችን ሀሳብ ማዳመጥ እንደሚያስፈልግም ጠቁመዋል። ቀሪ የምክክር ምዕራፎች በስኬት እንዲጠናቀቁ የፖለቲካ ፓርቲዎችን ጨምሮ ሁሉም የህብረተሰብ ክፍል ሚናውን እንዲወጣም ዋና ኮሚሽነሩ ጥሪ አቅርበዋል። በሌላ በኩል ስለ ትግራይ ክልል የምክክር ተሳትፎ የተናገሩት ዋና ኮሚሽነሩ ያሉ ችግሮች ተፈተው ወይም በችግሮች መካከል በማለፍ የትግራይ ክልል እንደ ሌሎች ክልሎች በምክክር ሂደቱ መሳተፉ ከፍተኛ ጠቀሜታ እንዳለው የኮሚሽኑ እምነት መሆኑን አጽንኦት ሰጥተዋል። ቀጥለናል። በሱዳን የፈጥኖ ደራሽ ኃይል የአልፋሽርን ከተማ ከተቆጣጠረ በኋላ 100,000 ገደማ ነዋሪዎች ተፈናቅለዋል ሲል የተባበሩት መንግስታት የስደተኞች ኤጀንሲ አስታወቀ። የተባበሩት መንግስታት የስደተኞች ኤጀንሲ በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል የአልፋሽር ከተማን መቆጣጠሩን ተከትሎ 100,000 ገደማ ነዋሪዎች ተፈናቅለዋል ያለው በምዕራብ ሱዳን የሰሜን ዳርፉር ዋና ከተማ አልፋሽር ሙሉ በሙሉ በፈጥኖ ደራሽ ኃይሉ ቁጥጥር ከገባችበት ጥቅምት 16 2018 በኋላ ነው። ድርጅቱ በሰሜን ዳርፉር ግዛት በቀጠለው ጦርነት ምክንያት የጸጥታ ችግር አስከፊ ደረጃ ላይ በመድረሱ በዋና ከተማዋ አልፋሽር እና አካባቢው የተከሰተው አለመረጋጋት የዜጎች መፈናቀል እንዲባባስ አድርጓል ብለዋል። ከጥቅምት 30 በኋላ ባሉት ቀናት ተጨማሪ 10,232 ሰላማዊ ሰዎች አልፋሽርን ለቀው በመውጣታቸው አጠቃላይ በከተማዋ የተፈናቀሉ ዜጎችን ቁጥር ወደ 99,128 ማሻቀቡንም አስታውቋል። የአካባቢው የጸጥታ ሁኔታ ከጊዜ ወደ ጊዜ በአሳሳቢነቱ መቀጠሉን ተከትሎ በመጀመሪያ ደረጃ ላይ የተደረጉት የቁጥጥር መረጃዎች በፍጥነት ለውጥ ሊያሳዩ እንደሚችሉ የጠቆመው ድርጅቱ በዚህ መነሻ የተፈናቃዮች ቁጥር ብልጫ ሊኖረው እንደሚችል ጠቁሟል።
እንደ መረጃው ከሆነ ወደ ተለያዩ ቦታዎች የተሰደዱ የሀገሪቱ ዜጎች በአብዛኛው የተፈናቀሉት ከሰሜን ዳርፉር ኤልፋሽር፣ ታዊላ እና ኩቱም ከተሰኙ አካባቢዎች ነው። የመስክ ምልከታ ያደረጉ የዓለም አቀፉ የስደተኞች ድርጅት ቡድኖች በሱዳን በዋና ዋና መንገዶች ከፍተኛ የጸጥታ ችግር መኖሩን በመግለጽ ይህም የዜጎች እንቅስቃሴን ሊገድብ ይችላል ሲሉ አስጠንቅቀዋል። ከዚህ በተጨማሪም የቀጠለው ጦርነት ባስከተለው አለመረጋጋት ምክንያት ሊገመት የማይችል ከፍተኛ ህዝባዊ ቀውስ ሊከሰት ይችላል ሲሉ የአይኦኤም ቡድኖች ማሳሰቢያ ሰጥተዋል። የሱዳን ፈጥኖ ደራሽ ኃይል ታጣቂ ቡድን ከጥቅምት 16 2018 ጀምሮ የሰሜን ዳርፉር ግዛት ዋና ከተማ ኤልፋሽርን ከተቆጣጠረ በኋላ በንጹሃን የከተማዋ ነዋሪዎች የጅምላ ጭፍጨፋ ፈጽሟል በሚል ከተለያዩ ሀገራትና ዓለም አቀፍ ድርጅቶች በኩል ውንጀላ ቀርቦበታል። ቡድኑ ከሱዳን 18 ግዛቶች ውጪ በዋናነት 5ቱን የዳርፉር ግዛቶች በመቆጣጠር የሚንቀሳቀስ ሲሆን የሱዳን ዋና ከተማ ካርቱምን ጨምሮ ቀሪዎቹ 13 ግዛቶች ደግሞ የሱዳን ብሔራዊ ጦር ተቆጣጥሯታል። ቀሪዎቹን 13 ግዛቶች ደግሞ የሱዳን ብሔራዊ ጦር ተቆጣጥሯል። የዓለም ጤና ድርጅት መረጃን ጠቅሶ አናዶሉ ኤጀንሲ እንደዘገበው በ2016 ሚያዝያ በተጀመረው የሱዳን የእርስ በርስ ጦርነት ቢያንስ 40,000 ሰላማዊ ዜጎች ህይወታቸው ተቀጥፏል። ከ12 ሚሊዮን በላይ የሀገሪቱ ዜጎችን ደግሞ ከመኖሪያቸው አፈናቅሏል። ዓለም አቀፉ የጦር ወንጀለኛ ፍርድ ቤት የሚያወጣቸውን የእስር ማዘዣዎች ተፈጻሚ ለማድረግ ሀገሮችን ትብብር ጠየቀ። ዓለም አቀፉ የጦር ወንጀለኛ ፍርድ ቤት የሚያወጣቸውን የእስር ማዘዣዎች ተፈጻሚ እንዲሆኑ ለተባበሩት መንግስታት ድርጅት አባል ሀገሮች የትብብር ጥሪ ያቀረበው አዲስ ባወጣው መግለጫ ነው። የፍርድ ቤቱ ፕሬዝዳንት ዳኛ ቶሞኮ አካን የ2025 ዓመታዊ ሪፖርት ባቀረቡበት ወቅት አባል ሀገሮች በሮም ስምምነት ድንጋጌ ብያኔ መሰረት የሚጠበቅባቸውን ግዴታ እንዲወጡና ለእስር ማዘዣዎች ተፈጻሚነት ትብብር እንዲያደርጉ ማሳሰቢያ መስጠታቸውን አናዶሉ ኤጀንሲ ዘግቧል። ዳኛው በዚህ ሪፖርት በግልጽና በአደባባይ የሚታወቁ 33 የእስር ማዘዣዎች ተፈጻሚ ሳይሆኑ ቀርተዋል ብለዋል። አያይዘውም ሀገሮች የሮም ስምምነትን ሲፈርሙ ኃላፊነታቸውን ለመወጣት በገቡት ቃል መሰረት የተቀመጠውን ግዴታ መወጣታቸውን እንዲቀጥሉ ፍርድ ቤቱ በጥብቅ አሳስበዋል። የፍርድ ቤቱ ዳኛ ከፍልስጤም ጥቃት ጋር በተያያዘ ፍርድ ቤቱ በቅርበት ከተከታተላቸው ምርመራዎች ውስጥ የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎችን ዘርዝረዋል። በዚህም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ የመከላከያ ሚኒስትር ዮአቭ ጋላንት የእስር ማዘዣን ጨምሮ የፍርድ ቤቱን የቅርብ ጊዜያት የምርመራ ውጤቶችን በማሳያነት አቅርበዋል። የፍርድ ቤቱ ዳኛ ቶሞኮ አኬን ምንም እንኳን ከጊዜ ወደ ጊዜ እየጨመረ የሚሄደው ፖለቲካዊ እንቅፋት እና የአሰራር ችግር ፍርድ ቤቱ ነፃና ገለልተኛ በሆነ መንገድ ተጠያቂነትንና ዓለም አቀፍ ፍትህን የማስከበር ተልዕኮውን በጽናት እንደሚቀጥል በድጋሚ ያረጋግጣል ሲሉ ተደምጠዋል። ደቡብ አፍሪካ ከ150 በላይ ለሚሆኑ ፍልስጤማውያን ስደተኞች ጥገኝነት ፈቀደች። የደቡብ አፍሪካ ባለስልጣናት ትናንት ሐሙስ ኦሊቨር ታምቦ ዓለም አቀፍ አውሮፕላን ማረፊያ ለደረሱ 153 ፍልስጤማውያን ስደተኞች ጥገኝነት ፈቅዳለች። ፍልስጤማውያኑ ፍተሻውን ማለፍ ባለመቻላቸው ለ12 ሰዓታት ከአየር ማረፊያው ሳይወጡ መቆየታቸው ተዘግቧል። ፍልስጤማውያኑ ስደተኞች በግሎባል ኤርዌይስ ቻርተር በረራ ህዳር 4 2018 ጠዋት ጆሃንስበርግ በሚገኘው ኦሊቨር ታምቦ ዓለም አቀፍ አየር ማረፊያ የደረሱ ሲሆን በደቡብ አፍሪካ ስለሚቆዩበት ጊዜም ሆነ ስለሚያርፉበት ቦታ መረጃ የላቸውም ተብሏል። በዚህም ስደተኞቹ ለ12 ሰዓታት እንዳይወጡ የተደረጉት ወደ ደቡብ አፍሪካ ሲመጡ ፓስፖርታቸው ላይ የመነሻ ማህተም ስለሌለው መሆኑ ተገልጸዋል። በተጨማሪም ተሳፋሪዎቹ መጀመሪያ ላይ ጥገኝነት የመጠየቅ ፍላጎት እንዳልነበራቸው የሀገሪቱ የድንበር አስተዳደር ባለስልጣን ትናንት ባወጣው መግለጫ አብራርተዋል። በመግለጫው መሰረት የደቡብ አፍሪካ ሀገር ውስጥ ጉዳዮች ሚኒስቴር ጊፍት ኦፍ ዘ ጊቨርስ ከተባለ መንግስታዊ ያልሆነ የሰብአዊ እና የድንገተኛ አደጋ ምላሽ ሰጪ ድርጅት ጋር በመነጋገር ድርጅቱ ለስደተኞቹ በቆይታቸው ሙሉ ወጪያቸውን እንደሚሸፍንና ድጋፍ እንደሚያደርግ ማረጋገጫ ሰጥቷል። ይህን ተከትለውም ደቡብ አፍሪካ ለ153 ፍልስጤማውያን የጥገኝነት ጥያቄ በመቀበል ለ3 ወራት ከቪዛ ነፃ የመኖሪያ ፍቃድ መስጠቷን በሀገሪቱ የድንበር አስተዳደር ባለስልጣን በኩል ባወጣው መግለጫ አሳውቃለች። እስካሁን 23 ያህሉ ፍልስጤማውያን ወደ መዳረሻቸው የተወሰዱ ሲሆን ቀሪዎቹ በእርዳታ ድርጅቱ ስር እንደሚቆዩ የአልጀዚራ ዘገባ ያመለክታል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል።
ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። የልዩ ኸበር አዘጋጁ አህመድ አብዱራህማን ነው፣ እንደሚከተለው ያቀርበዋል። አንድ ዓመት ገደማ ወደ ኋላ እንመለስ። ህዳር 22 2017 በዚህ ቀን ሀያት ታህሪር አሻም የተሰኘው ቡድን አቡ መሐመድ አጆላኒ በተባለ 43 ዓመት ዕድሜ ያለው ጎልማሳ እየተመራ የሶሪያዋን አሊፖ ከተማ ተቆጣጠረ። ከዚህ ክስተት በኋላ አንድ የሀገር መሪ በሚዲያ ፊት ቀርበው በሶሪያ የሆነ ስላለው ጉዳይ ተናገሩ። በዚህ ንግግር እንደ አሌፖ ሁሉ ደማስቆም ነጻ ትወጣለች አሉ። ሰውየው የቱርኩ ፕሬዝዳንት ረጀብ ጠይብ ኤርዶጋን ናቸው። ኤርዶጋን የተናገሩት እንዲሁ በወሬ አልቀረም። የአቡ መሐመድ አጆላኒ ሀያት ታህሪር አሻም በቀናት ውስጥ ደማስቆ ደርሶ 25 ዓመታት የቆየውን የበሻር አልአሰድ አገዛዝ ገረሰሰ። አሰድን በመጨረሻ ስልጣን ሲከዳቸው በሄሊኮፕተር ተጭነው ሞስኮ ኮበለሉ። አቡ መሐመድ አጆላኒ ቡድናቸው ደማስቆን መቆጣጠሩን ለሀገሬው ሰው ይፋ ሲያደርጉ፣ አሰድ ደግሞ ከሞስኮ እንዲህ ይሆናል ብዬ አልገመትኩም ነበር የሚል ደብዳቤ ጽፈው ለዓለም መገናኛ ብዙሃን ላኩ። በዚህ መሃል ኤርዶጋን ለጎልማሳ የቡድኑ መሪ ስልክ ደውለው እንኳን ደስ አለህ አሉት። በዚያኑ ሰሞን ኢሃበር ከተሰኘው የቱርክ ቴሌቪዥን ጣቢያ ጋር ቆይታ ያደረጉት አቡ መሐመድ አጆላኒ ኤርዶጋን ደውለው እንኳን ደስ አለህ ብለውኛል ያሉት በኩራት ነበር። በንግግራቸው ሶሪያ መቼም ቢሆን የቱርክን ውለታ አትዘነጋም አሉ። ሀያት ታህሪር አሻም ደማስቆን ከተቆጣጠረ 7 ሳምንታት ሲቆጠር መሪው አቡ መሐመድ አጆላኒ ስማቸውን ወደ መዝገብ ስማቸው መልሰው ዓለምና ሶሪያን እንደ አዲስ ተዋወቁ። አቡ መሐመድ አጆላኒ ዛሬ ዓለም የሚጠራቸው አህመድ ሸረዕ በሚለው ስማቸው ነው። በዚያ ላይ ደግሞ እንደ ቀድሞ የጦር አለቃ ሳይሆኑ የሀገር ፕሬዝዳንት ናቸው። የሶሪያ ጊዜያዊ ፕሬዝዳንት ተብለው ከተሰየሙ በኋላ ቀስ በቀስ ሀገራቸውም እርሳቸውም ከዓለም ጋር እየተቀላቀሉ ይገኛሉ። አስቀድመው ሳውዲ አረቢያን የጎበኙት ሰው ከዚያም መቼም ውለቷን አንረሳም ወደ አሏት ቱርክ አስከትለው ደግሞ እስከ የተባበሩት መንግስታት ድርጅት የኒውዮርክ ስብሰባ ድረስ መሳተፍ ችለዋል። በዚህ መሃል ባለፈው ክረምት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳውዲ አረቢያ በተጓዙበት ወቅት እንደ ድንገተኛ እንግዳ በልዑል አልጋ ወራሽ ሙሐመድ ቢን ሰልማን ጠሪነት ፕሬዝዳንቱን ለ14 ደቂቃ ማግኘት ችለዋል። የትራምፕ ሀገር አሜሪካ አህመድ ሸረዕ አቡ መሐመድ አጆላኒ በሚሰኙበት ዘመን አሸባሪ በሚል ፈርጃ ይዞ ላስረከበኝ $10 ሚሊዮን እሰጣለሁ ያለቻቸውን ሰው በፕሬዝዳንቷ በኩል ማግኘቷ መነጋገሪያ ሆኖ ነበር። ሰውየው ትራምፕን ብቻ በማግኘት አልተገቱም። በመስከረም ወር አጋማሽ ሀገራቸው እንደ አውሮፓውያን አቆጣጠር ከ1967 ወዲህ ለመጀመሪያ ጊዜ በተባበሩት መንግስታት ጠቅላላ ጉባኤ ላይ ስትሳተፍ ልዑክ አስከትለው ከቀድሞ አሳሪያቸው ጋር ለውይይት ተቀመጡና ዳግም መነጋገሪያ ሆኑ። በዚህ ወቅት አጀንዳ የሆነው ኒውዮርክ ደርሰው በጉባኤው መሃል በተካሄደ የውይይት ፎረም ላይ ለቃለ ምልልስ የቀድሞ አሳሪያቸው የነበሩት ጡረተኛው የአሜሪካ ጄኔራል ዴቪድ ፔትሮስ ጋር መቀመጣቸው ነው። አስገራሚው ነገር ጄኔራሉ አሜሪካ ኢራቅ ላይ ወረራ ስትፈጽም ጦር መሪ የነበሩ መሆናቸው ነው። አህመድ ደግሞ ወረራውን በመቃወም ተፋልመዋል። በኋላ ግን በጄኔራሉ ወታደሮች እጅ ወድቀው ከ2006 እስከ 2011 ዘብጥያ ወረዱ። ከስር ሲለቀቁ የቀድሞውን የሶሪያ ፕሬዝዳንት በሻር አልአሰድ አገዛዝ መፋለም ቀጥለው በመጨረሻ ሰውየውን በመጣል በዙፋኑ ላይ ተቀመጡ። በዚያው መድረክ የቀድሞ አሳሪያቸው አህመድ ሸረዕ ከአማጺ ቡድን መሪነት ወደ ሀገር መሪነት ያደረጉት ሽግግር በቅርብ ጊዜ መካከለኛው ምስራቅ ታሪክ ውስጥ ያልታየ መሆኑን ተናግረው አሜሪካ በሰውየው መማረኳን ፍንጭ ሰጡ። የሶሪያ መሪ ጤንነት እንደሚያሳስባቸው የገለጹት ጴጥሮስ ለመሆኑ እንቅልፍ በደንብ ትተኛለህ ወይ ሲሉም ጠይቋቸው ነበር። አህመድ ሸረዕ ለጄኔራሉ በፈገግታ ተሞልተው በሰጡት ምላሽ በጦርነት ያለፈ ሰው የሰላምን ጠቀሜታ በደንብ እንደሚረዳ ተናግረዋል። የትላንት ማንነታቸውን በማንሳትም ያለፈው በዛሬ ሕግ እንደማይዳኝ ሁሉ ዛሬንም ባለፈ ሕግ መዳኘት አይቻልም፣ ያለፈው አልፏል ሲሉ አስረድተዋል። የሶሪያው ፕሬዝዳንት በዚህ መድረክም ሆነ በሌሎች አጋጣሚዎች የሚያደርጓቸው ንግግሮች የተመጠኑ መሆናቸውን ታዛቢዎች ይናገራሉ። በንግግሮቻቸውም ከሸማቂ መሪነት ወደ ፖለቲከኛነት መሻገራቸውን በተደጋጋሚ አስመስክረዋል ይባልላቸዋል። በእርግጥ ሰውየው የሀገራቸውን ፕሬዝዳንትነት ሲረከቡ ይመሩት የነበረው ሀያት ታህሪር አሻም እንዲከስም አስወስነዋል።
የእርሳቸው ቡድን ብቻ ሳይሆን በሶሪያ የሚገኙ የታጠቁ ኃይሎች ሁሉ እንዲበተኑ ውሳኔ ተላልፏል። ይህን ሲያደርጉ የቀድሞ ፕሬዝዳንት በሻር አልአሰድ ባዝ ፓርቲ ደግሞ ተሰርዞ ከዚህ በኋላ በታሪክ የሚታወስ ብቻ እንዲሆን ተፈርዶበት የአሰድ ቤተሰብ ፖለቲካ አገዛዝ ታሪክ የመጨረሻው ማህተም ተመቶበታል። በሀገራቸው ይህን ያደረጉት ፕሬዝዳንቱ መጓዝ የሚያቆሙ አይመስልም። ባለፉት ሳምንታት ሩሲያ ደርሰዋል። አሁንም አልቆሙም። ለተመድ ጠቅላላ ጉባኤ ያደሩባት አሜሪካም ባለፈው ሳምንት መጨረሻ ተመልሰዋል። በሀገሪቱ ሲደርሱ የአሜሪካው ዋሽንግተን ፖስት ጋዜጣ አህመድ ቀድሞ በባላንጣነት ከሚቆጥሯቸው ምዕራባውያን ጋር አጋር ሆነው መታየታቸው የሚሳካ ስለመሆኑ የማይመስል የነበረ ነው ብሎታል። ነገር ግን አህመድ በአሜሪካ ቆይታቸው ቤተኛ መስለው ታይተዋል። ከአሜሪካ ጄኔራሎችና ከእስራኤል ባለሥልጣናት ጋር ቅርጫት ኳስ ጭምር ሲጫወቱም ነበር። ከትራምፕ ጋር በነበራቸው ቆይታም ከፕሬዝዳንቱ የሽቶ ስጦታ ተበርክቶላቸዋል። ከሳቅና ጨዋታው ጎን ለጎን ሲካሄድ የነበረውን ጉዳይ ደግሞ መገናኛ ብዙሃኑ ይፋ አድርገዋል። ዋነኛው ጉዳይ ነው የተባለው ሀገራቸው በደቡባዊ የአገሪቱ ክፍል አዲስ የጸጥታ ስምምነት ላይ ለመድረስ ከአሜሪካ አጋር እስራኤል ጋር ቀጥተኛ ውይይት እያደረገች መሆኑ ነው። ይህን ጉዳይ ራሳቸውም አረጋግጠዋል። ለዋሽንግተን ፖስት ማክሰኞ ዕለት በሰጡት ቃለ ምልልስ ከእስራኤል ጋር ቀጥተኛ ድርድር ላይ እንገኛለን፣ ስምምነት ላይ ለመድረስም ጥሩ ርቀት ተጉዘናል ሲሉ አስረድተዋል። ይህ ንግግር የሶሪያ መሪ ከእስራኤል ጋር ውይይት ማድረጉን ለመጀመሪያ ጊዜ በይፋ ያረጋገጠበት ሆኖ በታሪክ ተመዝግቧል። ይህን ጉዳይ የሶሪያ ዜና ወኪል ለመጀመሪያ ጊዜ ይፋ ያደረገው ባለፈው ዓመት ነሐሴ ወር ላይ ነበር። በዚያን ጊዜው ዘገባ መሰረት ሁለቱን ሀገራት ሲያደራድሩ የነበሩት በመግቢያችን ላይ የጠቀስናቸው እንደ አሌፖ ሁሉ ደማስቆም ነጻ ትወጣለች ባሉት በረጀብ ጠይብ ኤርዶጋን ሀገር የሚገኙት የአሜሪካ አምባሳደርና ልዑክ ቶም ባራክ ናቸው። አሁን ቀጥተኛ ግንኙነት ጀምረዋል የተባሉት ሶሪያና እስራኤል እስካሁን ድረስ መደበኛ ግንኙነት የላቸውም። በ1967 እስራኤል የጎላን ኮረብታዎችን ከሶሪያ በመውሰድ በሕገ ወጥ መንገድ ወደ ግዛቷ አስገብታለች። በዚህ ሁኔታ ውስጥ የምትገኘው እስራኤል አሁንም በደቡብ ሶሪያ ሙሉ በሙሉ ወታደራዊ ነጻነት እንዲኖር እንደምትፈልግም ገልጻለች። ይህ ግን ፕሬዝዳንት አህመድ በሶሪያ ሉዓላዊ ግዛት ውስጥ የጸጥታ ኃይሎችን እንዳያሰማሩ የሚከለክል ነው ተብሏል። በእርግጥ በሰሞነኛ ቃለ መጠይቅም ይህን ጥያቄ ውድቅ አድርገዋል። ይህን ለመከላከል አብዝተው የተማመኑባቸው በሚመስል ሁኔታ የእኛን አመለካከት ይደግፋሉ ባሏቸው ትራምፕ በተቻለ ፍጥነት መፍትሄ እንዲመጣ ግፊት ያደርጋሉ የሚል እምነት እንዳላቸው ተናግረዋል። የትራምፕ ግፊት በምን መነሻ የሚደረግ ነው የሚለው ቀጣዩ ጥያቄ ሆኖ አህመድ ሸረዕ ግን አንዱን ለባለቤትህ ስጣት ተብለው ከትራምፕ የተሰጣቸውን ሽቶ ይዘው ተመልሰዋል። ለዚህ ጥንቅር ዋሽንግተን ፖስት፣ አልጀዚራ፣ ሚድል ኢስት አይና ቢቢሲን በምንጭነት ተጠቅመናል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።